ሰላም ጤና ይስጥልኝ እንደምን አላችሁ ኤባቲ ነኝ ከጎኔ ደግሞ ያለው ራጂ አሸናፊ ማመዴ ይባላል ራጂ በኢትዮጵያ አቀፍ በ12 ወይ 12ኛ ክፍል ፈተና ላይ ከፍተኛ ነጥብ ካመጡት ሁለቱ አንደኛው ነው የሱ ግሬድ 647 በማምጣት በሁለተኛ ደረጃ በመጀመሪያ ደረጃ ላይ ደግሞ ጫላ አዳኔ ኤረሳ የሚባል ልጅ አለ የሱ ጓደኛ ነው እና እዚህ እንግዲህ የኦሮሚያ ልማት ማህበር ዝግጅት ላይ ተገናኘን ስንገናኝ እስኪ አንዳንድ ነገር ላውራው ለተለያየ ኦዲየንስ ምናልባት ኢንስፓየር የሚያደርግ ሐሳብ ይኖራል ብዬ በጣም አሰብኩኝ እንዲያውም ንግግር ሲያደርግ ደግሞ ሰምቼ በጣም ልቤ ተነካና ለእናንተም ላቀርብላችሁ አሰብኩኝ እንግዲህ ከራጂ ጋር ራጂ ማለት ታምር ማለት ነው ታምር ከሰሩት ልጆች በዚህ አመት እንግዲህ በ12 አንደኛው እሱ ነው ማመዴ ሲባል እንግዲህ በእስልምና መሐመድ ከሚባለው ስም ጋር ይመሳሰላል ነገር ግን ማመዴ ማለት ዘራፍ ማለት ሽለላ ቀረርቶ እንደማለት ነው በአፋን ኦሮሞ ብሎ ነግሮኛል እንግዲህ ከራጂ ጋር ስናወራ አማርኛ ይችላል ግን ተመችቶ በሙላት ስሜቱን አውጥቶ መናገር እንዲችል በአፋን ኦሮሞ እናወራለን ያስማማናል አይደል ከዛ በመጨረሻ ደግሞ ቀስ ብዬ እሱ ያላቸውን ነገሮች በአማርኛም ልጠቅስላችሁ ሞክራለሁ ማለት ነው እንግዲህ